ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊና እጅግ ጠቃሚ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ አመታዊ የታክስ ግብራችን በጣም በዛ፣ ምንድነው የምናደርገው? የት ነው ቅሬታ የምናቀርበው? እስቲ በታክሱ ላይ ምን ትላለህ ባላችሁኝ መሰረት ዛሬ ታክስ ይግባኝ የሚባልበትን ሁኔታ፣ በታክሱ ላይ ይግባኝ የምትጠይቁበትን ሁኔታ ከታክስ አስተዳደር አዋጁ ጋር በመናጣጣም እንነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። እንዳልኳችሁ በዛሬው ፕሮግራሜ የታክስ ይግባኝ ምንድነው፣ ታክስ ከፋዮች የሚመጣባቸውን ታክስ ላይ ስለሚያቀርቡ ቅሬታና ታክስ ይግባኝ ኮሚሽን የምነግራችሁ ይሆናል ማለት ነው። ቀጥታ ወደ ዛሬው ፕሮግራም ይገባል። እንግዲህ ብዙ ጊዜ ይግባኝ ይባላል። ይግባኝ ምንድነው ወይም ስለ ይግባኝ ብዙ ነገር ብያችኋለሁና ለማስታወስ ያህል ይግባኝ ማለት ውሳኔ ያገኙ ጉዳዮች እንደገና የሚታዩበት ሲሆን በተሰጠው ውሳኔ ላይ በውሳኔው ቅሬታ ያደረበት ወገን ውሳኔው እንዲለወጥለት፣ እንዲሻሻል ብሎም እንዲሻር ስልጣን ላለው ፍርድ ቤት የሚያቀርበው ጥያቄ ነው። ይህም ማለት ውሳኔዎች እንደገና የሚታዩበት ሂደትና ስልጣን ባለው አካል የተሰጡ ውሳኔዎች የሚታዩበት ሁኔታ ነው ማለት ነው። በህገ መንግስቱ እንደተደነገገው ከሰው ልጆች መብቶች ውስጥ አንዱ ፍትህ ማግኘት መብት ሲሆን ማንኛውም ሰው በፍርድ ሊወሰን የሚገባው ጉዳይ ለፍርድ ቤት ወይም በህግ ዳኝነት ስልጣን ለተሰጡ አካል የማቅረብና ውጤት ማስገኘት ነው ማለት ነው። ከዚህ በመነሳት እናንተም የመጣባችሁን ታክስ ይግባኝ ብላችሁ ህጉ ለተጠቀሰው ቦታ ማቅረብ የምትችሉበት አግባብ አለ ማለት ነው። ስለዚህ የታክስ ይግባኝ ማቅረብ ይቻላል የሚለውን በዚሁ እንድትይዙልኝ እፈልጋለሁ ማለት ነው። የታክስ ይግባኝ ምንድነው ዓላማው የሚለውን ሲታይ ስህተቶችን ለማረም ይጠቅማል፣ ወጥነት ያላቸው ውሳኔዎች እንዲኖሩ ያስችላል፣ አድሏዊና ተገቢ ካልሆነ አሰራር ይከላከላል፣ የውሳኔ ጥራትን ይጠብቃል፣ እንዲሁም የቁጥጥር ስርዓትን ይዘረጋል ማለት ነው። በመሆኑም የታክስ ይግባኝ አቀራረቡ ምን ይመስላል? እንዲሁ አንድ በተወሰነበት ታክስ ቅር የተሰኘው ወገን በፌዴራል ታክስ አድሚኒስትሬሽን አዋጅ መሰረት ለአራት አካላት ይግባኝ ማቅረብ ይችላል ማለት ነው። የመጀመሪያው አንድ በተወሰነበት ታክስ ቅር የተሰኘ ታክስ ከፋይ ለገቢዎች ቢሮ የሚቀርብ ይግባኝ ማቅረብ ይችላል። ሌላኛው ደግሞ ለታክስ ይግባኝ ኮሚሽን የሚቀርብ ይግባኝ ይኖራል። ሶስተኛው ለፌዴራል ከፍተኛ ፍርድ ቤት የሚቀርብ ይግባኝ ይኖራል። አራተኛው ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ይግባኝ ይኖራል ማለት ነው። ስለዚህ አንድ ታክሱ በትክክል አልተወሰነልኝም እንዲሁም የመጣብኝ ታክስ ራስኝቶኛል የሚል ወገን ለነኚህ አራት አካላቶች የታክስ ይግባኙን ማቅረብ ይችላል ማለት ነው። ለገቢዎች ቢሮ፣ ለታክስ ይግባኝ ኮሚሽን፣ ለከፍተኛ ፍርድ ቤትና ለጠቅላይ ፍርድ ቤት ለፌዴራሎቹ ማቅረብ ይችላል ማለት ነው። እነኚህን አንድ ባንድ ነው። በቅድሚያ አንድ በታክሱ ቅር የተሰኘ ወገን ለገቢዎች ቢሮ የሚቀርብ ይግባኝ ምን ይመስላል የሚለውን እኔ ለገቢዎች ቢሮ የሚቀርብ ይግባኝ የፌዴራል ታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 አንቀጽ 54 መሰረት አንድ ቅር ያለው ታክስ ከፋይ ለገቢዎች ቢሮ ቅሬታውን ማቅረብ ይችላል ማለት ነው። በፌዴራል ታክስ አስተዳደር አዋጅ ቁጥር 983 አንቀጽ 54 በታክስ ውሳኔ ቅር የተሰኘ ታክስ ከፋይ የውሳኔ ማስታወቂያው በደረሰው በ21 ቀናት ውስጥ በውሳኔው ላይ ቅሬታ ማስታወቂያ ቅሬታ የቀረበበት ግብር የሚተዳደረው በፌዴራል ከተሞች ከሆነ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ወይም የአዲስ አበባ ገቢዎች ቢሮ ለድሬዳዋ ገቢዎች ቢሮ በጽሁፍ ይግባኙን ቅሬታውን ማቅረብ ይችላል ማለት ነው። በክልል ከተሞች ከሆነ ደግሞ ለክልሉ ገቢዎች ቢሮ በጽሁፍ ማሳወቅ አለበት ማለት ነው። ቅር የተሰኘው የታክስ ከፋይ የታክስ ቅሬታውን በጽሁፍ ሲቀርብ የቅሬታ ማስታወቂያው ላይ ታክስ ከፋዩ የታክስ ውሳኔውን የሚቃወምበትን ምክንያቶች፣ ታክስ ከፋይ ውሳኔውን ለማስተካከል ሊደረጉ ይገባል ብሎ የሚያምንባቸውን ማሻሻያዎችና እነዚህን ማሻሻያዎች ማድረግ አስፈላጊ የሆነበትን ምክንያት በትክክል የሚገልጽ መሆን መቻል አለበት ማለት ነው። የይግባኝ ቅሬታውን በታክስ ስሌት ጋር በተገናኘ ከሆነ ታክስ ከፋዩ በታክስ ስሌቱ መሰረት መክፈል ያለበትንና በቅሬታ ማስታወቂያው ተቃውሞ ያላቀረበበትን ታክስ የከፈለ መሆን መቻል አለበት ማለት ነው። እንዲሁም በታክስ ውሳኔ ላይ ቅሬታ ቢኖረውም ታክሱን ከፍሎ የቅሬታ ማስታወቂያ ማቅረብን
የመረጠ ከሆነ የተወሰነበትን ታክስ መክፈሉን ማሳየት መግለጽና በዚሁ አግባብ የታክስ ቅሬታውን ማቅረብ መቻል ይኖርበታል ማለት ነው። ታክስ ከፋዩ ቅሬታ ከቀረበበት ቀን ጀምሮ ባሉት 180 ቀናት ውስጥ የፌዴራሉም ሆነ የክልሉ ገቢዎች ቢሮ በቀረበው ቅሬታ ላይ ውሳኔ ካልሰጠ ታክስ ከፋዩ ይግባኙን 180 ቀን ተጠናቀቀ በ30 ቀናት ውስጥ ለታክስ ይግባኝ ኮሚሽን ቅሬታውን ማቅረብ ይችላል ማለት ነው። ለገቢዎች ቢሮ አቅርባችሁ ቅሬታችሁን በ180 ቀናት ውስጥ ካልፈቱላችሁ ከ180 ቀናት በላይ 30 ቀን ባለው 30 ቀን ውስጥ ለይግባኝ ሰሚ ኮሚሽን ማቅረብ ትችላላችሁ ማለት ነው። ለታክስ ይግባኝ ሰሚ ኮሚሽን ቅሬታችሁ ማቅረብ የሚቻልበት አግባብ አለ። ሁለተኛው ሌላው ይግባኝ የሚቀርብበት ተቋም ለታክስ ይግባኝ ኮሚሽን የሚቀርብ ይግባኝ አለ ማለት ነው። ለታክስ ይግባኝ ኮሚሽን የሚቀርብ ይግባኝ ምን ይመስላል የሚለውን የፌዴራል የታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 56 ላይ በግልጽ ተቀምጧል። በታክስ ስሌት ላይ ከቀረበ ቅሬታ ጋር በተገናኘ በታክስ ከፋይ ለታክስ ይግባኝ ኮሚሽን የሚቀርብ ይግባኝ ማስታወቂያ በአግባቡ ቀርቧል ሊባል የሚችለው በክርክር ላይ ያለ ታክስ 50% የተከፈለ እንደሆነ ብቻ ነው። ይግባኙ የተወሰነባችሁ አለ እሱን 50% ካከፈላችሁ በኋላ ነው ለዚህ ለታክስ ይግባኝ ኮሚሽን ይግባኝ ማቅረብ የሚችለውና በአግባቡ ቀርቧል ሊባል የሚችለው። የታክስ ይግባኝ ኮሚሽን ተግባራቶች በዚሁ ምን ይመስላሉ የሚለውን ማየት ተገቢ ነው። የይግባኝ የቀረበበት ጉዳይ መርምሮ ውሳኔውን ያሻሽላል፣ ያጸናል ወይም ይሽራል፣ እንዲሁም በአስፈላጊው በሆነው ተጨማሪ ትዕዛዝ ይሰጣል። የሰጠው ውሳኔና ትዕዛዝም ያስፈጽማል ማለት ነው የታክስ ይግባኝ ኮሚሽን። ሌላው ግብር አስገቢው መስሪያ ቤት የሰጠውን የታክስ ውሳኔ በመቃወም የሚቀርብለትን የይግባኝ በመስማት በፍሬ ነገር ላይ የመጨረሻ ውሳኔ ይሰጣል። አግባብ ባለው ሕግ መሰረት ያልቀረበውን ይግባኝ ተቀባይነት ያለማግኘቱን በአንድ ወር ውስጥ ለይግባኝ ባዩ በጽሁፍ ያሳውቃል። በሕግ ይግባኝ የተፈቀደባቸው የማዘጋጃ ቤት ታክስ ቀረጥ ላይ የሚቀርብ ይግባኝ መርምሮ ይወስናል ማለት ነው። በዳኞች የተፈረመ ውሳኔዎችንም እንዲሁ ለተከራካሪ ወገኖች ይሰጣል። በቀረበለት ጉዳይ ላይ መርምሮ ውሳኔ ለመስጠት አግባብነት ያላቸውን ማንኛውም መጽሐፍ፣ መዝገብ፣ ሌላም ጽሑፍ ሆነ ማንኛውም አይነት ሌላ ማስረጃ እንዲቀርብለት ትዕዛዝ ይሰጣል ማለት ነው የታክስ ይግባኝ ኮሚሽን። በቀረበው ይግባኝ ተገቢ ውሳኔ ለመስጠት አስፈላጊ የሆነ ሰው ቀርቦ አስፈላጊውን መረጃ እንዲሰጥም ትዕዛዝ ሊሰጥ ይችላል ማለት ነው። ከቀረበው ጉዳይ ጋር በማዛመድ ጭብጥ ላይ ተገቢውን ውሳኔ ለመስጠት የሚያስፈልገውን ሁሉ ማናቸውም ትዕዛዝ ለአንድ ወይም ለሁሉም ተከራካሪ ወገኖች ትዕዛዝ መስጠት ይችላል ማለት ነው። በመሆኑም በገቢዎች መስሪያ ቤት ያቀረባችሁት ይግባኝ ካልተሰማ ለታክስ ይግባኝ ኮሚሽን ቅሬታችሁን ወይም ይግባኛችሁን ማቅረብ የምትችሉበት አግባብ የታክስ አስተዳደር አዋጁ 983 አንቀጽ 56 ላይ በግልጽ ተቀምጧል ማለት ነው። ለታክስ ይግባኝ ኮሚሽን ቅሬታ ወይም ይግባኝ አቅርባችሁ ካልተሰማ ደግሞ ምንድነው የምታደርጉት? ለፌዴራል ከፍተኛ ፍርድ ቤት የሚቀርብ ይግባኝ ታዘጋጃላችሁ ማለት ነው። ለፌዴራል ከፍተኛ ፍርድ ቤት የሚቀርብ ይግባኝ ምን ይመስላል የሚለውን የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 57 በግልጽ ያስቀምጣል ማለት ነው። ለኮሚሽኑ በቀረበ የታክስ ይግባኝ ተካፋይ የነበረ ሰው ኮሚሽኑ በሰጠው ውሳኔ ቅር የተሰኘ እንደሆነ የኮሚሽኑ ውሳኔ ማስታወቂያ በደረሰው በ30 ቀናት ውስጥ ይግባኝ ማስታወቂያውን ለፌዴራል ከፍተኛ ፍርድ ቤት ለማቅረብ ይችላል ማለት ነው። በታክስ ስሌት ላይ ከቀረበ ቅሬታ ጋር በተገናኘ በታክስ ከፋይ ለፌዴራል ከፍተኛ ፍርድ ቤት የሚቀርብ ይግባኝ ማስታወቂያ በአግባቡ ቀርቧል ሊባል የሚችለው በክርክር ላይ ያለ ታክስ 75% መከፈል ይኖርበታል ወይም የተከፈለ እንደሆነ ብቻ ነው በአግባቡ ይግባኙ ቀርቧል ለማለት የሚቻለው። ቅድም እንዳልኳችሁ ከገቢዎች ቢሮ ቅሬታ አቅርባችሁ ወደ ታክስ ይግባኝ ኮሚሽን ስትመጡ ለታክስ ይግባኝ ኮሚሽን ይግባኝ ስታቀርቡ 50% ግብሩ መከፈል አለበት። እዚህ ደግሞ ስትመጡ ለፌዴራል ከፍተኛ ቤት በታክስ ይግባኝ ኮሚሽን የተሰጠ ውሳኔን ተቃውማችሁ ለፌዴራል ከፍተኛ ፍርድ ቤት ይግባኛችሁን ስታቀርቡ የታክሱ 75% መከፈል ይኖርበታል ማለት ነው። ካልተከፈለ ይግባኙ ውድቅ የሚሆንበት አግባብ ነው ያለው። ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ የሚቀርበው
ህግ ጉዳዮች ላይ ብቻ ሲሆን የይግባኝ ማስታወቂያውን በቀረበው ይግባኝ የሚነሱትን የህግ ጉዳዮች መገለጽ አለበት ማለት ነው። እዚህ የፌዴራል ከፍተኛ ፍርድ ቤት ይግባኙ ሲቀርብ የሂሳብ ጉዳይ ወይም ደግሞ የኳልኩሌሽን ጉዳይ አይደለም። እዚህ ጋር የህግ ጉዳይ መሰረታዊ የህግ ስህተት ካለ በታክስ አከፋፈሉ የተተረጎመበት መንገድ ወይም የታክስ ህግጋቶቹ አልተተገበሩም ሲባል የሚቀርብ የህግ ጉዳይ ካለ ነው ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ የሚቀርበው በታክስ ጉዳይ ማለት ነው። የፌዴራል ከፍተኛ ፍርድ ቤት ይግባኙን በመስማት የኮሚሽኑን ውሳኔ ሊያጸናው፣ የኮሚሽኑን ውሳኔ ሊሽረው እንዲሁም የኮሚሽኑን ውሳኔ የሚተካ ውሳኔ ሊሰጥና እንዲሁም ፍርድ ቤቱ በሚሰጠው መመሪያ መሰረት ጉዳዩ እንደገና እንዲታይ ለኮሚሽኑ ወይም ለባለስልጣኑ መልሶ ሊልከው እና ይግባኙን ውድቅም ሊያደርገው ይችላል ማለት ነው። እንዲሁም ተገቢ መስሎ የታየውን ሌላ ውሳኔ ፍርድ ቤቱ ሊሰጥ ይችላል ማለት ነው። ሌላኛው በዚህ ውሳኔ ካረካችሁ ልትሄዱበት የምትችሉ ጉዳይ የፌዴራል ጠቅላይ ፍርድ ቤት ላይ ነው ማለት ነው። ለፌዴራል ጠቅላይ ፍርድ ቤት በቀረበ የታክስ ይግባኝ የፌዴራል ታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 አንቀጽ 56 ላይ 58 ላይ ምን እንደሚመስል ተተንትኖ ቀርቧል ማለት ነው። ለፌዴራል ከፍተኛ ፍርድ ቤት በቀረበ የታክስ ይግባኝ ተካፋይ የነበረ ሰው በፍርድ ቤቱ በሰጠው ውሳኔ ቅር የተሰኘ እንደሆነ ፍርድ ቤቱ ውሳኔ ማስታወቂያው ከደረሰው በ30 ቀናት ውስጥ ይግባኝ ማስታወቂያውን ለፌዴራል ጠቅላይ ፍርድ ቤት ማቅረብ እንደሚችል የታክስ አስተዳደር አዋጁ አንቀጽ 58 በግልጽ ያመለክታል ማለት ነው። በመሆኑም በቀረበባችሁ የታክስ ውሳኔ ወይም በመጣባችሁ ታክስ ላይ ቅሬታ ካላችሁ መጀመሪያ ምንድነው ፌዴራል ላይ ከሆናችሁ ለአዲስ አበባ ገቢዎች ቢሮ፣ ለፌዴራል ገቢዎች ቢሮ፣ ድሬዳዋም ላይ ከሆነ ለድሬዳዋ ገቢዎች ቢሮ፣ ለፌዴራል ገቢዎች ቢሮ ማቅረብ ትችላላችሁ ማለት ነው ቅሬታችሁን። የፌዴራል ገቢዎች ቢሮ ውሳኔያችሁን ካላየው በ180 ቀናት ውስጥ ይግባኛችሁ ለፌዴራል ታክስ ይግባኝ ኮሚሽን ወይም ለታክስ ይግባኝ ኮሚሽን ቅሬታችሁን ይግባኛችሁን ማቅረብ ትችላላችሁ ማለት ነው። የታክስ ይግባኝ ኮሚሽኑም ችግራችሁን ወይም ቅሬታችሁን አልፈታልኝም ብላችሁ ካሰባችሁ በህግ ጉዳይ ላይ ለፌዴራል ከፍተኛ ፍርድ ቤት አቤቱታችሁን ማቅረብ ትችላላችሁ። የፌዴራል ከፍተኛ ፍርድ ቤትም እንደዚሁ ጉዳያችሁን ካልፈታው ለፌዴራል ጠቅላይ ፍርድ ቤት ማቅረብ መቻል ይኖርባችኋል ማለት ነው። በመሆኑም ግን የታክስ ይግባኝ ላይ ስትጠይቁ በየደረጃው እየተከፈለ ነው ክርክሩ የሚደረገው ማለት ነው። ለምሳሌ በፌዴራል ገቢዎች ቢሮ ቅሬታችሁ ካልተፈታ ለታክስ ይግባኝ ኮሚሽን በምታቀርቡበት ጊዜ የተወሰነባችሁ ታክስ 50% መከፈል ይኖርበታል። በታክስ ይግባኝ ኮሚሽን ውሳኔ ካልረካችሁ ለከፍተኛ ፍርድ ቤት አቀርባለሁ ካላችሁ 75% ታክሱ መከፈል መቻል ይኖርበታል ማለት ነው። ስለዚህ ለአራት የተለያዩ ቦታዎች በመጣባችሁ ታክስ ቅሬታ ካላችሁ ማቅረብ ትችላላችሁ። አንደኛ ለወሰነው እዛው ለባለስልጣኑ ለገቢዎቹ ቢሮ ማቅረብ ትችላላችሁ ቅሬታችሁን። እሱ ካልፈታላችሁ ለታክስ ይግባኝ ኮሚሽን ማቅረብ ትችላላችሁ። እሱም ካልፈታላችሁ ለፌዴራል ከፍተኛ ፍርድ ቤት ማቅረብ ትችላላችሁ። እሱ ካልፈታላችሁ ለፌዴራል ጠቅላይ ፍርድ ቤት ማቅረብ ይቻላል ማለት ነው። ይህ በታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 በግልጽ እየተቀመጠ ነው። በዚህ መሰረት የመጣባችሁን ታክስ ቅሬታ ካላችሁ ማቅረብና መስተናገድ ትችላላችሁ ማለት ነው። ለዛሬ በቃው። መልካም ጊዜ። በሌላ መሰረታዊ ፕሮግራም እስከምንገናኝ